ስሜ ቴዎድሮስ ፈቀደ ነው። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ምናልባት ወደ ኪነ ጥበብ እንዴት ገባው የሚለውን ጥያቄ ለመመለስ ወደ ኪነ ጥበብ የገባሁት ምናልባት ትንሽ ቆየት ብሏል። ከ7 እና ከ8 ዓመታት በፊት ፊልም የሚሰሩ ሰዎችን ወይም ደግሞ ፊልምን አይ ነበረ። የአገር ውስጥም የአሜሪካኑም ህንድ ፊልሞችንም አይ ነበርና ከማየት ውጪ ግብ ውስጤ ፍላጎት በጣም አደረበትና እንዴት ነው የት ነው የሚሰሩት እኚህ ሰዎች እንዴት ነው የሚሰሩት ብዬ እነሱን ፍለጋ ሄድኩኝ እና ላገኛቸው አልቻልኩም። ከዛ በቃ መጨረሻ ላይ በጣም ተንከራተትኩ ፍላጎት አለኝ፣ ግን የትና እንዴት እንደሚሰራ አላውቅም ነበር። ወጋገን ኮሌጅ ተዋናይ መሆን ይፈልጋሉ የሚል ወረቀት በብዛት እናይ ነበር እና ያን ወረቀት አየውና ስልክ ደውዬ ሄድኩኝ፣ አገኘኋቸው። መሰረታዊ ጋዜጠኝነት፣ ትወና ምናምን ኮርሶችን በደንብ ነበር የወሰድኩት። እዛ 6 ኪሎ ዩኒቨርሲቲ አካባቢ ነበር ያኔ። እዛ ከ7 ዓመት በፊት ግርማ በቀለ ከሚሴ ይባላል ኮርሱን እዛ ወሰድኩ ማለት ነው። ከዛ በኋላ እንደምፈልገው ግን አልሆነ። ከስልጠና ውጪ ሌላ እንደተባልነው ኮኔክሽንም አላገኘንም፣ ተዋናዮችንም አላገኘውም። ከዛ ህይወት ደግሞ ያው ታስቸግራለችና የኮንስትራክሽን ባለሙያ ነኝ። በሲቪል ምህንድስና ተመርቄ ያለው ስራም እየሰራሁ ስለሆነ ወደ ኮንስትራክሽን ዓለም ደግሞ ጭው ብዬ ገባሁ ሄድኩኝ። ከዛ በኋላ ደግሞ የኮንስትራክሽን ስራ እየሰራሁ በመሀል ደግሞ ያው አይለቅም እና ደግሞ ዋና ለማስታወቂያ ሳይንስ ደግሞ ድጋሚ መስራት እፈልግ ነበርና ድጋሚ ወደ ወጋገን ኮሌጅ ስሙን ቀይሮ ብሉ ስካይ ብሎ እዛ ድጋሚ ተመዘገብኩ ማለት ነው። እነሱ ደግሞ እየደወሉ ይጠሩን ነበርና በጣም ተለውጠዋል፣ ግድ የለህም ተባልኩ ሄድኩኝ። በወቅቱ ደግሞ ደስ የሚለኝ በጣም አደንቃቸውና የምወዳቸው እነ ታምሩ ብርሃኑና ፍቃዱ ከበደን አገኘ። በጣም ደስ አለኝ። ኮርስ መውሰድ ጀመርን ማለት እንደ አዲስ። ከዛ ኮርሱን እየወሰድኩ ኢንተረስቲንግ ነበረ። በተለይ ታምሩ ብርሃኑ በጣም ቅዳሜ ከ3 ሰዓት እስከ 6 ሰዓት የሚገርም ክላስ ሰጠን ነበር፣ ብዙ ነገር ትቶ። በዚህ አጋጣሚ ታምሩ ብርሃኑ ማመስገን እፈልጋለሁ። ፍቃዱ ከበደም ቲያትሩን አንዳንዴ እንትን ብሎ ከዚህ ከኛ ከወጣ በኋላም ቲያትር እየሄደ በጣም እየደከመ እሱም ያስተምረን ነበርና ብሉ ስካይ ድጋሚ ኮርሱን ወስጄ በኮሮና ምክንያት ተቋረጠ። ኮሮና ገባ። ከዛ ትምህርቱ ተቋረጠ። እዛ የነበረን ሰዎችም በቃ ተበታተነ። በእንደዚህ ሁኔታ ነው ወይ ኪነ ጥበብ በቃ የሚኖረው ብዬ በጣም ጥያቄ ነበረብኝ። ፍላጎት አለኝ፣ ኮርስ ወስጃለሁ፣ ግን የምፈልገውን እያገኘሁ አይደለም። ከዛ እቴና የቴ ጓደኛ ዳዊት ድሪምስ ወይም ደግሞ አቤል ሲኒማ፣ ዳዊት ድሪምስ ሳይሆን አቤል ሲኒማ ሂድ ብለው እዛ ጋበዙኝ ማለት ነውና ስሄድ እኔ ሲኒማ ቤት ስለነበር ሲኒማ ለማየት ነው ሄድኩት። ከዛ ሲሄድ ትምህርት ነው ስልጠና ነው በቃ በጣም ደበረኝ። ምክንያቱም የምፈልገው ሲኒማ እንዴት ፊልም እንደሚሰራ ወይ ፊልም ማየት ነው። ከዛ ለካ ራስን ስለመለወጥ የፓራዳይም ሽፍት ነው። በጣም አስቸገርኩኝ። በቃ አርፍጄ ነው የሚሄደው። ሁሌ ኩሻፕ እንደተቀጣው ነው፣ 100 ብር እንደተቀጣው ነው። በቃ በጣም እየደበረኝ። ከዛ በኋላ ግን ውስጤ ደስ እያለው መጣና የትምህርቱን በሚገባ ጨረስኩኝ። በጣም ለውጥም አገኘሁበት። ከዛ ምን አሰብኩኝ፣ በቃ አሁን ከተማዋን ሪል ስቴት ነው ማድረጋት ብዬ የጀመርኩትን ትምህርት በዛ ማሳደግ ነው እንጂ ሳላስበው ሲኒማ ይሄ ፊልም ኢንዱስትሪው ከውስጤ ሙልጭ ብሎ ጠፋ። በቃ ጠፋ። ከዛ አንድ ልጅ ነበረችና ሀና ታምሩ ትባላለች። መጣችና ባይ ዘ ዌይ ከዛ በኋላ ብሔራዊ ቲያትርም ሀገር ፍቅርም የተለያዩ ኮርሶችን ወስደናል። ከዛ ብሔራዊ ቲያትር ለካ ስልጠና ስንወስድ መታቀኝ ልጅ ነበረች ለካ። እሷ ደግሞ ህልሟ ተዋናይ መሆን ነው፣ ዝነኛ ተዋናይ መሆን ነው። እኔ ኮንስትራክሽን መሀንዲስ ነኝ፣ ሪል ስቴት እሰራለሁ ነው። እሷ ደግሞ ተዋናይ መሆን ነው እና ስለዚህ ለህልሟ ያግዛት አለ። ከዛ የተማረችው በቃ አብረን ካልሰራን አለች። ኧረ እባክሽ ስራ ተያዥኝ፣ እኔ እዚህ ጋር አሁን ህልሜን ቀይሬያለሁ፣ በፍጹም ቢያንስ ተባበሪ አለች። በቃ እሺ ማታ እንደምንም ብዬ ጽፌ ለነገ አዘጋጃለሁ አልኳትና ከዛ በኋላ ማታ ጻፍኩና አንድ ሀሳብ ለነገ ወይም ደግሞ በንጋታው የሚቀርብ ነበርና ሳሳያቸው ጊዜ ኮሚቴዎች ምናምን በጣም ደስ አላቸው። ከዛ የኔ ስራ ተመረጠና ለምረቃ የኔን ስራ ጠናቸው ማለት ነው። ከዛ የምረቃት ፕሮግራም ላይ
በሚገርም ሁኔታ ላይ ተመረቀችበትና አሪፍ ስራ ሆነና በዛ ስራ ላይ ደራሲና አዘጋጅ ተብዬ እኔም ስሜ ተጠራ እና በአንድ ነገር ተፈጠረ። ማክሰኞ ቀን ነበር የምንለማመደው ለመመረቂያ ስራ። ሳናስበው ቀደም ብሎ የሚመጡ ሰዎች ይታደሙ ነበር ሲኒማ ቤት ውስጥ እና አንዳንዱ ያጨበጭብ ነበር። ይሄ ነገር ምንድነው ብዬ ከዛ በኋላ ምን አሰብኩኝ፣ ለምን እዚህ ማክሰኞ ክላስ አንጀምርም የሚለውን አሰብኩና ቪክቶሪ ሪል ስቴት ነበረ አቅጄ አለሜ እዛ ሆኜ ቸክዬበት በቃ አሳካለሁ ያልኩት ቪክቶሪ ወደ ፊልም አካዳሚ ተቀየረና ማክሰኞ ያቺ ልጅ ለማለማመድ ብዬ የጀመርኩት ህልም ብዙዎችን አትርፎልኝ በ22 ጎላጎን እንደ ካምፓስ አድርገነው ራሱ የዳዊት ድሪምስን ትምህርት ቤት ካምፓስ አድርገነው ከአንድ አመት በላይ ተጠቅመንበት ህልሜን አግኝቼበታለሁና በዚህ አጋጣሚ ነው ወደ ቲያትር ወደ ፊልም የመጣሁት። ከዛ በኋላ በጣም ብዙ ስኬቶች አግኝተናል። መለስ ብዬ ደግሞ ወደሚቀጥለው ጥያቄ ሄዳለሁ ማለት ነው። አንዳንድ ጊዜ ምናልባት በዚህ አጋጣሚ ይህን ምክር እየሰሙ ያሉ ሰዎች የሚጠቅማቸው ከሆነ ህልማችሁና ፍላጎታችሁ አንዳንዴ ላይ ገጣጣም ይችላል። አሁን ያቺ ልጅ በዛ ሁኔታ ላይ ሀና ታምሩ እውነት አሁንም ላመሰግናት ወዳለሁ። በዛ አጋጣሚ ቻሌንጅ አድርጋኝ ተባበረኝ ብላኝ ባይሆን ኖሮ አሁን ህልሜን ባላገኘው ነበር። አሁን በጣም ብዙዎች የሚባሉ በዚህ በኪነ ጥበብ ኢንዱስትሪ ትናንትና እኔ ፈልጌ ያጣዋቸው ሰዎች ሁሉ ዛሬ እኔ መፈለግ ጀምረዋል። ህልማችሁን ስትኖሩ ያሰባችሁት ቦታ ስታሳኩና ስትቀመጡ የጊዜ ጉዳይ ነው እንጂ መሳካቱ አይቀርምና ሀና ታምሩን አመሰግናለሁ። ከዛ በኋላ የመጡ በጣም ብዙ ስኬቶች አሉ። በሚቀጥሉ ጥያቄዎች ላይ መልሼ ደግሞ አመጣባቸዋለሁ። ሁለተኛ ጥያቄም ከዚህ ጋር ይገናኛል። ለመጀመሪያ ጊዜ እንዴት ነው አርትን ያየኸው ነው? የውስጥ ፍላጎቴ ነው ወደ አርት እንድማር ወይ ደግሞ ወደ ኪነ ጥበብ እንድሄድ ያደረገኝ የውስጥ ፍላጎቴና መሻቴ ነው። ከዛ በኋላ ግን በጣም ደጋግ የሚባሉ ሰዎች አሁን ታምሩ ብርሃኑ አሁን በአሁኑ ሰዓት እንደምናውቀው ነው፣ ግን በዛ ሰዓት ውስጥ ያኔም ቢሆን እንደዛው ነው። በጣም ትልቅ ስራ የሰራ ነው፣ ግን በጣም ይመክረን ነበረ። በዚህ ጉዳይ ላይ ወይም በዚህ ኢንዱስትሪ ላይ በደንብ አድርገን ብንሰራ ከያዝነው ስኬታማ እንድንሆን ይመክረንም ያበረታታንም ስለነበረ ታምሩ ብርሃኑ ብል ደስ ይለኛል። ፍቃዱ ከበደም ሌሎችም ደግሞ ስማቸው እንዲህ ታዋቂ ያልሆኑ ሰዎች ይኖራሉ። ምናልባት ስማቸውን ካልጠቀስኩኝ በጣም ይቅርታ፣ ግን እነሱን ብል ትክክለኛ ነኝ ብዬ አስባለሁ። ለአዳዲስ ተዋናይና ሞዴሎች ወይም ደግሞ በዚህ በኪነ ጥበብ ኢንዱስትሪ ለሚመጡ ሰዎች የምመክረው ያው ከመጀመሪያው ጥያቄ ጋር የሚያዝ ቢሆንም አሁንም ህልምና ፍላጎት ካላችሁ መከተል ያለባችሁ ህልምና ፍላጎታችሁን ብቻ ነው። አንዳንድ ጊዜ ኢንዱስትሪውና መንገዱ እንደምታስቡት ላይሆን ይችላል። በጣም ቻሌንጅ ያለበት ፈተና ያለበት ሊሆን ይችላል። ነገር ግን የሰማችሁት ያያችሁት ውስጣችሁ የሚመላለስ የሚያቃጥላችሁ ትክክለኛ ፍላጎት ከሆነ እሱን ብቻ ማዳመጥ፣ እሱን ብቻ መከተል ስኬታማ ያረጋችኋል ብዬ አስባለሁና ስለዚህ ውስጣችሁን፣ ህልማችሁን፣ አላማችሁን በደንብ አድርጋችሁ ብትከተሉ ከዛ በኋላ ደግሞ ስኬታማ እንድትሆኑ ደግሞ ወደ ማሰልጠኛ ማዕከላት እንደ ማሰልጠኛ ማዕከል ቪክቶሪ ፊልም አካዳሚ ስልጠና ይሰጣል። ነገር ግን ደግሞ ቪክቶሪ ብቻ አይደለም፣ በጣም ብዙ ማሰልጠኛ ማዕከላት አሉና ሄደው ህልማቸውን የበለጠ እንዲኖሩት እመክራለሁ። እሺ፣ ቪክቶሪ ፊልም አካዳሚ ወይም ቪክቶሪ ፊልም ፕሮሞሽን እንዴት ተመሰረተ የሚል ጥያቄ ያው አያይዤ መልሼዋለሁ ከቅድሙ ጋር ቢሆንም ግን በቃ አንድ ህልሟን ለማሳካት የምትፈልግ ሴት ለማገዝ የተመሰረተ ነው። ሀና ታምሩ በቃ እሷን ለማገዝ የተመሰረተ ነው። እኔ ውስጤ ቢኖርም ፍላጎት ቢኖረኝም በእንደዚህ ሁኔታ አካዳሚካል ቪዥን አድርጌ ለብዙዎች ተርፋለሁ ብዬ አይደለም፣ እሷን ለማገዝ ነው። ግን አሁን በጣም ብዙዎች የሚወጡበት በር ሆኗል ብዬ አስባለሁ። ግን እሷን ለማገዝ ብለን በ22 ጎላጎን ባታ ህንጻ ላይ የተጀመረ ቪዥን ነው። አካዳሚያችን ከተከፈተ
ከ3 አመታት ሆኖታል። በዚህም ቆይታ በጣም ብዙ ሰልጣኞች ወደ አካዳሚያችን መጥተዋል። በተለይ አሁን መመዝገብ ከጀመርን ጀምሮ ወደ 260 ሆነዋል። 260 በቋሚ ቤተሰብነት ተመዝግበው የድርጅታችን ህግና ደንብ አክብረው እየሰለጠኑ ያሉ አሉ። ከዛ በፊት ግን ምዝገባ ሳናደርግ ቮለንተሪ እያደረግን ስለነበር በጣም ብዙ ሰዎች ምናልባትም ከ1000 በላይ የሆኑ ሰዎች ወደ ቪክትሪ ፊልም ፕሮሞሽን ወደ ቪክትሪ ፊልም አካዳሚ በመምጣት ህልማችንን ተጋርተው ቆይተዋል። ስኬታማም የሆኑ በጣም ብዙዎች አሉ። ስለዚህ ወደ ኋላ ላይ ጠቅሳቸዋለሁ። በጣም ብዙ አሉ። በኦንላይን በቻናላችን ሳንሰስት ሩቅ ላሉ ሰዎችም የምናውቀውን ሼር እያደረግን አለን ማለት ነው። በህይወቴ የማረሳው አሳዛኝና አስደሳች ገጠመኝ ብዬ ማስበው አንዳንድ ጊዜ እንደዚህ ቃለ መጠይቅ ላይ ስታስብ ብዙ ጊዜ ትክክለኛና እውነተኛ የምትላቸው ገጠመኞች ሊጠፉብህ ይችላሉ። ትልቁን ገጠመኝ ልትረሳ ትችል ይሆናል። ደግሞ ትልቅ ያሳዝነን ነገርም ከጊዜ በኋላ ረስተነው ሊሆን ይችላል እና ያሳዝነኛል ብዬ ማስበው ትንሽ ለስሜታት ባላንስ ነኝ እኔ ማለት ሀዘንም ደስታንም ባላንስ ማድረግ ሰው ነኝ። ሀዘንንም እቋቋማለሁ፣ ደስታንም እቋቋማለሁ እና መካከለኛ አይነት ሰው ነኝ። ግን እንደ ሰው ልጅ ደግሞ ስትሆን አንዳንድ ጊዜ የሚያጋጥሙ ችግሮች ይኖራሉ እና በጣም አሳዘነኝ ብዬ የማስበው 2 ነገሮች ናቸው። አንደኛው የስጋ አባቴ በህይወት እያለ እንደ ሞታ አምኜ መቀበሌ ነው። በህይወት አለ ይንቀሳቀሳል። ነገር ግን በእኔ ዓለም ውስጥ በእኔ ሀሳብ ውስጥ ነው በእኔ እንትን ውስጥ ግን እንደ ሞተ ነው እና በቃ ሞቷል ብዬ አዝናለሁ በሱ ጉዳይ ያለውን ነገር። ሁለተኛ ነገር ደግሞ ያሳደገኝ አባቴ አቶ በቀለ ረጋሳ በህይወት የለም እና እሱን ያጣሁበት ቀንም እሱም ትክክለኛ አባቴ ብዬ ማስበው እሱን ስለሆነ እሱም ትንሽ አዝኛለሁ እና ሁለቱም ነገር ነው። በህይወት ያለውን ሰው እያለ በቃ ማለት የሆነ ቁርጥ ያለ አፈር አልገባም እኮ ግን በቃ በድርጊቱም ባስተሳሰቡም ባመለካከቱም ከኔ ጋር ካለው ግንኙነት አንፃር በእኔ ህይወቱና በእኔ ዓለም ውስጥ እንደሞተ ስለማሰብ የእሱንም ያሳዝነኛል። ተጨማሪ ደግሞ እንጀራ አባቴ ደግሞ በህይወት መኖር ሲችል ሲገባው ድንገት ባጋጠመው የሕክምና ወይ ደግሞ በሽታ አተነዋል እና እነዚህ 2 ነገሮች እንደ ሀዘን አስባቸዋለሁ። ሌላ ደግሞ አንዳንድ መልካም የምትላቸው ገጠመኞች ወይ ደግሞ ከሰዎች ጋር ያሉ ግንኙነቶች ሲቋረጡ እንደ ሰው እሱም ወቅታዊ ቢሆንም ታዝንባቸዋለህ። አስደሳች የምለው ሁልጊዜ ደስተኛ ነኝ ብዬ ስለማስብ አንዱን ቀን ከአንዱ ቀን አንዱን ማለያየበት ስለሆነ ሁሌ ደስተኛ ነኝ ብዬ ነው የማስበው። የተለየ ደስታ በህይወት የተፈጥሮ አያውቅምና ሁሌ ደስተኛ ነኝ ብዬ አስባለሁ። ምናልባት ይህን በዚህ እንዲያዝልኝ አስባለሁ። እሺ በፍቅር ተጎድተህ ታውቃለህ የሚለውን ጥያቄ ምናልባት ትንሽ አሁን ከኔ እድሜ ጋር አሁን ባለበት ሁኔታ ላይ ሳይሆን የሆነ እድሜዎች ላይ ይኖራል። ሰው ጋር ትቀርባለህ፣ ትቀራረባለህ እና ብዙ ገጠመኞች ይኖራሉና እነዛ ብዙ ገጠመኞች ይኖራሉ ማለት ከፍቅር ጋር በተገናኘ ማለት ነው። ግን አንዳንዴ አሁን በእኛ ጊዜና በእኛ ዘመን አሁን እንዳለው ዘመን አይደለምና በእኛ ዘመን ምናልባት አንድ ሴትን ወይም ደግሞ አንድ የምትወዳትን ልጅ በአንድ አመት አንዴ ልታያት ትችላለህ። እኔ ማስታውሰው አንድ ልጅ ነበረችና በየአመቱ ለጥምቀት ቀን ነው ማያት። አስበዋል። እጄ ስልክ የለም፣ ሰፈሯን አላውቅም እና የጥምቀት ቀን እየናፈኩኝ አያታለሁ ማየት ብቻ እና 5 አመት አይቻታለሁ። ከዛ በኋላ ጥምቀት እኔም አልሄድኩም መሰለኝ። ከዛ የት ሂድ አላውቅም። በአሁን ዘመን ያለ ሰው ግን ታክሲ ላይ አሁን ተዋውቆ ስልክ ተቀብሎ ወርዶ ገባሽ ወይ የሚልበት ዘመን ነው። ማታ ላገኝሽ የሚል ዘመን ነው እና የኛ ዘመን ትንሽ ከበድ ይላልና ሳመጻዘነው ትንሽም ቢሆን ስሜቱን ሳስበው ትልቅ ነበር።
በዛ ዘመን የነበረው የፍቅር ግንኙነት ማለት ነውና በዛም በዚህኛውም ሳለል ባላንስ አድርጌ ግን ከብዙ በጥቂቱ አንዱን ገጠመኝ ባወራ በአንድ ወቅት ላይ ያው ከሀዘንና ደስታ ጋር ትንሽ የተገናኘ ጥያቄ ሊሆንም ይችላል። እንጀራ አባቴ ወይም ደግሞ አባታችን ጋሽ በቀለን በሀዘን ያጣንበት ቀን ወይም በሞት ያጣንበት ቀን ነበርና የሆነ ጥቁር ኮት አድርጌ ጥቁር ቲሸርት አድርጌ ጥቁር ሱሪ አድርጌ ምናምን ፎቶ አለ ፌስቡክ ላይ ማለት ነው። ከዛ የሆነች ልጅ ከዛ ላይ ታ ነው መሰል ታወራኝ ነበር። የቱርክ አክተር ትመስላለህ ምናምን አለች እና እኔ ሀዘን ላይ ነኝ። ሀዘን ላይ የሚያውቁ ሰዎች ሀዘን ላይ ነው ብሎ እንዲያስቡ ነው። እሷ ደግሞ የቱርክ አክተር በጣም ይታይ ነበርና የቱርክ አክተር ትመስላለህ ነገር አለችኝና ከዛ ትንሽ ፊልም መሞከር ስለነበረ ምናልባት ፊልም ላይ ታይ ነው ምናምን አክተር ትመስላለህ ያለች። ከዛ የምን አክተር? የቱርክ አክተር አለችኝና ከዛ በኋላ እንዴም የቱርክ አክተር ምንድነው የሚለውን ማየት ትንሽ የቻልኩት ቃና ላይ በሷ እንትን ነውና ከዛ ወቅቱ ሀዘን ላይ ነኝ። በጣም ትኩስ ሀዘን ነው እንደምላችሁ አይደለም የቀረበ ነውና ከዛ ዝም ብዬ ማውራት ጀመርኩኝ። በጣም የሚገራርም ቋንቋዎች ነው የምጽፈው። እንግሊዘኛ ነው በእንግሊዘኛ ነው የምታወራኝ። እኔ ደግሞ እመልሳለሁ እየተፍጨረጨርኩኝ ማለት ኦኬ ለመመለስ ግን ፐርፌክት እንግሊዘኛ ነው። ጎበዝ ተማሪ ናት ነገር ብዬ ነበር ማስበው የነበረውና ከዛ በጣም የፈጣጠነ ሜሴጆች ነው የምታወራኝ። በጣም የፈጣጠነ መልእክቶች ነው። አንዳንድ ጊዜ አስተረጎምና እንደዚህ ነው ሲሉኝ እመልሳለሁ እና በጣም አሪፍ እንግሊዝኞች ናቸው የምትጠቀመው ማለት ነው። ከዛ እንገናኛለች አልኩና በጣም አሰብኩኝ። ያለውበት ሁኔታ ቃለው ከቤት መውጣት አይቻልም፣ ሀዘን ነው። ግን ደግሞ እንገናኛለችና የት ስላት መገናኛ። ከዛ መገናኛ ሄድኩኝ። በቃ ፋዘር ከሞተ በጣም ቅርብ ሰዓት ብዙ እንግዳ የቤት ውስጥ እየመጣ ነውና ሄድኩኝ። እዛ ወደ መተባበር ህንጻ አካባቢ ነው። እዛ ጋር ካፌ አለ። እዛ ነበር ያለችኝ። ከፊት ለፊት ሊስትሮ አለ። ሊስትሮ ጋር ረጅም ሰዓት ነው የተቀመጥኩት። ጫማዬን እያስጠረኩኝ ዝም ብዬ በቃ የሚወጣ ሰው የሚገባ ሰው ያለ ምን አይነት ልጅ ናት? ግራ ተጋብቻለሁ። ከዛ በቃ የሚወጣ የሚገባ ሰው የለም ምን አይለም እና የሆነ ሰው የሆነች ልጅ ቁጭ ብላ ጥግ ላይ ቻት ሆነ ምናምን ብዬ ዝም ብዬ ከዛ በኋላ ዝም ብዬ ልግባ ለማንኛውም ብዬ ግብት ስል ሄይ ምናምን ነገር አልኩኝና እኔ የጠበቅኩት ሌላ እንደውም በቃ ፈረንጅ መስላኝ ነበር። ምክንያቱም ምንም አይነት ቋንቋ አይችልም። እንደውም የሆነ ሰዓት ላይ በጣም አንግባባ ስንል ካፌውን ልጁ ካፌ አስተናጋጁ ነበር ያናገረኝ ማለት ነው። ከዛ ልጅቷ ያለችው ምናምን አለኝ እንዴ አችልም እንደ አማርኛ ማውራት ልለውል ነበር ያሰብኩት። ከዛ ለማንኛውም የመጣ ቤት ስገባ መጣ ሰላም አለችኝ። ሳያት ከለሯ ምናምን ቀይ የሆነች ልጅ ምናምን ናት። ከዛ በቃ የነበረውን ክብካቤ ሌላ ነገር ነበር እና ምንም አማርኛ አይችልም። እኔ በአማርኛ አወራለሁ፣ እሷ በእንግሊዝኛ የምትመልስልኝ። ኦኬ ከውጭ የመጣች ናት ምናምን ብዙ ጥያቄ አላበዛውም እና የምትፈልግበት ቦታ ወሰደኝ አለች። የት ልውሰድሽ? አንተ ደስ ያለን ቦታ የምትፈልግበት ቦታ ወሰደኝ አለች። እኔ ደግሞ በቃ ያው የት ወስዳታለሁ ብዬ ዝም ብዬ ወደ ሰፈር ብዬ ወደ አቦ ማዞሪያ ምናምን ሰፈር በቃ ወሰድኳት። ወክ ምናምን እኔ ያው ብዙ ነገር ያው ሀዘንም ላይ ነኝ። ሀዘን ላይ ለማለትም ትንሽ ቋንቋው ቸገረኝ። ዝም ብላ በቃ ተው የነበረው ነገር ተው ላይ ትወጣብኛለች። ማተው ነገር በቃ ሼ ምናምን ነገር የላትም። ደስ ያላት ቦታ ትሰመኛለች ምናምን። ከዛ በጣም ግራ ተጋባው። ከዛ እዛ አቦ ማዞሪያ አካባቢ ላይ ትንሽ ከፍ ስትል መና ሆቴል አለ። እዛ መና ሆቴል እዛ ገባው ማለት ነውና ምግብ ምናምን ታዘዘ። በቃ ተው በቃ እንዴት እንደምትሆን በጣም ይገራርም ነገር ነውና ለኔ እንደዚህ አይነት ነገር ከብዙ ቆይታ ጊዜ በኋላም ስለሆነ እንግዳ ነገር ነው ሆነብኝ። ከዚህ በፊትም በነበረኝ ቆይታ እንደዚህ አይነት ነገርም አሳልፌ አላውቅም። ማታ እንዲህ የፈጣጠነ ነገር አይ በቃ ውጭ ሀገር ረጅም ቆይታ ስለመጣ የውጭዎች ካልቸር ተጋብቶባት ነው ብዬ ራሴን ባላንስ ለማድረግ ሞከርኩ። ፈረስ መጋለቢያ ሲያት ስታይ ጊዜ እዛ አለ እሱ ውስጥ ካልወጣው ትለኛለች ፈረስ መጋለቢያ ምናምን። ያቺ ቀን በጣም በቃ ቻሌንጅ ነበረች።
ከዛ ድንገት ሽንት ቤት ደርሼ ልምጣ ብላ እኔ ቁጭ ብዬ ነበር። ስመለስ ሶፍት አድርጋ ሰማኛለች እና ሶፍት አድርጋ እዛ ሶፍቱን ሰጠችኝ። ሶፍቱ ላይ እንትኗል የሳመችበት ማለት ነው። ትርጉሙ እንደሆነ አልገባኝም። ከዛ እቺ ልጅ ወዴት እየወሰደችኝ ነው አታቀኝ ወይ ያልኩ በጣም ግራ ተጋባው። በጣም አመሻን። በስንት መከራ ወደ ቤቷ ሸኛት። ወደ አያት አካባቢ ነው የሚሄደው አለችኝና ራይድ ጠርታን ሄድን እስከ መገናኛ። በራይድ ሸኛት እዛው ቁጭ ብዬ ከመገናኛ ተመልሼ ወደ ቤት ሄድኩኝ። በነጋታው አይደለም ሰኞ ቀን ነበር የሆነው። ከዛ ሮብ ድጋሚ ተገናኘን። ሮብ ተገናኘን። እየተገናኘን ፍለዋ ተገናኘን። እዛም በቃ የሚገርም ጊዜ። አሁንም ለምን እንደሆነ አንድ አይነት ልብስ ነው የምለብሰው፣ ግን እሷ አንደርስታንድ እያደረገችኝ አልነበረ። በቃ ብደወለች እንገናኝ ነው የምትለኝ። እዛ ምግብ ተበላ ምግብ ቤት አይመስልም። በቃ አስተናጋጆች ሁሉ ይታዘቡናል። እኔ ጸጥ ነው የምለው፣ ምንም ያደረኩት ነገር የለም። እሷ በቃ አክት የምታደርገው ሌላ ነው። በቃ ደስ ብሏታል ምናምን። ያው እሰማታለሁ፣ እንግሊዝኛ ለመመለስም ትንሽ ይከብደኛል። በጣም የፈጣጠነ እንግሊዝኛ የምታወራው። እዛ ደስ አለኝ። ያቺ ቀን እንደምንም መሸች። ከተገናኘን ምሽት ነው የሚለያየ። ከዛ ሄደች። ከዛ በሌላ ቀን እንገናኛለች። ተገናኘን። በሳምንት ውስጥ ወደ 4 ጊዜ ተገናኘን። አንዳንድ ቀን እያለፈ ማለት ነው። ታሪኩን ሳሳጠረ የመጨረሻው ቀን ብዬ ያሰብኩት ወይ ደግሞ ቅዳሜ ቀን ክለብ እንሄዳለን ብላኛለች። እኔ ደግሞ አንደርስታንድ አላደረኩ። ክለብ የሚለውን ብቻ ነው ያስኩትና በቃ ችግር የለውም ምናምን ብዬ ከዛ ተጫወተን ምናምን ካፌ ላይ መሸት ሲል ወደ ክለብ እንሂድ። የት እንደዚህ አይነት ቦታ ላይ ኦቨር ነው ዛሬ አለች። ከዛ አይ ኦቨርማ አይሆንም ስላት አትወደኝም ማለት ነው አይነት ነገር አለች። አይ እንደዛ እኮ አይደለም ብዬ ለማስረዳት ሞከርኩ። ሀዘን ላይ ነኝ አላልኳት። እንዴት ትቼ ቤት እነማዘርን ትቼ ሀዘን ብዬ አድራለሁ። ሲጀምር እየጨፈርኩ ላድር ነው። ሀዘን ላይ ነኝ እና 10 ቀን 15 ቀን እንዳይን ሞላው 40 ሞላው ፋዘር። ከዛ አይ አይሆንም ስላት ተቀየረች። በቃ ባንዴ ነብሮ ነች። ከዛ በኋላ ይቅርታ ምናምን ስላት ጊዜ የተሸወርኩት እዛ ጋር ነው። ምንም ችግር የለም ምናምን ብላ አውቃ ትንሽ አክት አደረገች። አቃቀፈችኝ ምናምን ችግር የለም ሌላ ቀን ይሆናል አለችኝ። ከዛ በኋላ ያቺ ቀን እንደምንም ካፌ ምናምን ትንሽ መሸት አለ። ሸኛዋት። የዛ ቀን ደግሞ እስከ አያት እስከ በሯ ድረስ ነው የሄድኩት በራይድ። ከዛ በሮ ላይ ወረደች ቻው አለችኝ። እኔ ተመልሼ ራይዱን የተወሰነ ከሄድኩ በኋላ ወርጄ በኖርማል ታክሲ ወደ ቤት የመጣው። ከዛ በኋላ አላገኘዋትም። ከሷ ጋር ያለው ታሪክ ነውና ረጅም ጊዜ በትውስቷ ተሰቃየው። ሀዘን ላይ መሆን እንዲህ ብዬ ልንገራት። አላገኘዋትም። ራይድ ያቆመ ቦታ ሄድኩኝ። በሌላ ቀንም ሄድኩኝ። ፎቶዋን ማሳይቺ ልጅ ታውቃላችሁ ያልኩኝ ላገኘት አልቻልኩም። ስልኳም ኦልሬዲ ብሎክ አድርጋኝ ነበረ። ስልኳም አይሰራም እና ፈጽሞ ላገኘት አልቻልኩም። በጣም አዘንኩኝ። በጣም እጅግ በጣም እና ምን አለ ሀዘን ላይ ነበርኩ ብላት አንደርስታንድ ታደርጋለች። ማንም ሰው ላይ ያለ ነው፣ ለዛም አባት ነው። እና በዚህ ምክንያት የተለያየሁበትን አጋጣሚ አረሳውም። ያው ስሟን መጥቀስ ለጊዜ አልፈልግም። ይሄን ይመስላል ገጠመኝ። እሺ በኪነ ጥበብ ዝና ነው ወይስ ያው ገንዘብ ከሚለው ሀሳብን ሳይው ሁላችንም ብዬ ማስበው ኪነ ጥበብ ላይ ያለ ሰው ወይ ደግሞ ወደ ኢንዱስትሪው የሚመጣ ሰው ማሰብ ያለበት ፊልም መስራት ማለት ዝነኛ መሆን ማለት አይደለም፣ ግን ዝነኛ ያደርጋል። ፊልም መስራት ወይም ደግሞ ኪነ ጥበብ ላይ ባሉት ስራዎች ላይ መሳተፍ ማለት ታዋቂ ለመሆን ብቻ አይደለም፣ ታዋቂ ግን ያደርጋል። ታዋቂ ለመሆን ብሎ የመጣ ሰው ታዋቂ ሆኖ ይቀራል። ዝነኛ ለመሆን የመጣ ሰው ደግሞ ዝነኛ ሆኖ ይቀራል። ገንዘብ ፈልጎ የመጣ ደግሞ ገንዘብ ሲያገኝ ይቀራል። ግን ሁሉም ሰው መሆን ያለበት ብዬ ማስበው ልክ እንደ ኪነ ጥበብ ባለሙያ እኔ ባለውበት ደረጃ መጀመሪያ ሙያውን ወደው አክብረው ቢመላለሱና ለዛ ስኬት ቢሄዱ ገንዘቡ ዝናውም እውቅናውም ይመጣል ብዬ አስባለሁና የመጀመሪያው ጎል ግን ገንዘብ ፈልገው ወይም ዝና ፈልገው መሆን የለበትም ብዬ ነው የማስበው። ግን ከኋላቸው ተከትሎ የሚመጣ ነው ብዬ ነው የማስበው። ይህን ጥያቄ በዚህ ነው የማየው።
ከምታደንቃቸው የፊልም ደራሲያን ወይም ደግሞ ጸሐፊያን አንዱ ለሰው ጥቀስ ይላል። ምናልባት ፍቅር እስከ መቃብር ላይ አዲስ አለማየሁን የሱ ያው ዘመን ተሻጋሪ ነው። አሁን ኦልሬዲ ወደ ፊልምም እየተቀየረ እየተሰራ ነው፣ እንደምናየው ነው። ትልቅ ስራ ነው። ከዛ በተጨማሪ የወንዶች ጉዳይ ደራሲን ባቀው ደስ ይለኛል። የወንዶች ጉዳይ ላይ ያለው ስራ እሱም ዘመን ተሻጋሪ ነው። ሌሎች በጣም ብዙ አሉ፣ እንደ ምሳሌ እነሱን አልኩ እንጂ። ስለዚህ በጣም ብዙ ደራሲያን አሉ፣ ስራቸው የሚናገር ስርየትንም ስንመለከት ዘመን ተሻጋሪ ናቸው። በአንድ ወቅት ላይ የሆነ ሰው አይቷቸው የሚተዋቸው አይደለም። ምናልባት የቀረጻ ሲስተሙ ካሜራ ምናምኑ ዘመን እየጣለው ቢሄድም ሀሳቡና የነበረው ድርጊትና እውነተኛነቱ ትወና ላይፉ ምናምን እዛ ላይ ያለው ስራ ሁሉ ደስ የሚል ነውና ሀሳቡ ደስ የሚል ነው እና ደራሲያንን በእነሱን አደንቃለሁ ብዬ ጥያቄን በዛ አልፈዋለሁ። እሺ ከማደንቃቸው የወንድና የሴት ተዋናይ የብዙዎች አድናቂ ነኝ እኔ። አዲሶቹንም ነባሮችንም በብዛት ሁላችንም የምንስማማበት ዘመን ተሻጋሪ ስራ እየሰሩ ለምሳሌ እንሳሮን ፊልም ሳይ ሁሌ ደስ የሚለኝ አማኑኤል ሀብታሙ እሱ ደስ ይለኛል። እነ ግሩም ኤርሚያስም አሉ። ከሴቶች ደግሞ እነ ሳያት ደምሲ በጣም ደስ ይሉኛል። ሰላምም እነ ማህደር አሰፋም አሁን ያሉበት ሁኔታ ሳይሆን በፊት የነበራቸውን ስለማቅ እጅግ በጣም ደስ የሚሉኝ ትወናን ለኛ አስተምረዋል። በህይወቴ የሚጸጽተኝ ነገር ያው እንደነገርኳችሁ ነው። ቅድም ካልኩት ታሪክ ጋር ይገናኛል። ምናልባት ልጅቷን ወይም ሴቲቷን ባገኛት ብዬ አስብ ነበር እና ባገኛትና ምክንያቱም የነበረው ስታደርገው የነበረው ነገር የእውነት ነው የምላችሁ በጣም ከአይምሮ በላይ ነው። ስለዚህ በነግራት ወይ ካጠፋውም ደግሞ ይቅርታ ብላት ብዬ ማስባት በዛን ወቅት ያጋጠመችኝ ነው። ከዛ በኋላ ብዙ ገጠመኞች አይኖሩም፣ ከዛ በፊትም አይኖሩም ብዬ ሳይሆን ሲሪየስሊ በህይወቴ ተችድ ያደረገኝ እና ይጸጽተኛል ብዬ ማስበው እሱ ነውና ባገኛት አይ ዶንት ኖ አሁን ሌላ ህይወት ልትሆን ትችላለች አላቅም፣ ግን በወቅቱ የነበረውን ልቧን ስለጎዳው ይቅርታም ሳልላ ስለተለያየን እሱ ትንሽ ይጸጽተኛል። የወደፊት ህልሜ አሁን የምኖረውን ነው። በኢትዮጵያ ፊልም ኢንዱስትሪ ውስጥ ትልቅ አሻራ እመጣለሁ። የፊልም ኢንዱስትሪያችን እንደምናውቀው ከእለት እለት ትንሽ መድከምን እያየንበት ያለንበት ወቅት ነው። ሲኒማ ቤቶቻችን ስናይ በቅርቡ አምባሳደር ሲኒማ ገብቼ ነበር። አንድ ፊልምን ለሁለት ነው ያየነው። በጣም ነውር ነው። ከ4000 ከ5000 በላይ ወንበር የሚይዝ ላይ ለሁለት ሰው መክፈታቸው ራሱ ፊልሙ ለሁለት ለሶስት ሰው ማየት ትችላላችሁ። ይሄ ምን ማለት ነው? ስላልተሰራ ነው። ስለዚህ ሰው ለምን አልገባም ካልን ለሲኒማ ስታንዳርድ የሚሆን ስቶሪ አልተሰራም፣ ለሲኒማ ስታንዳርድ የሚሆን ፊልም አላየንም ማለት ነው። ስለዚህ በደንብ መስራት ያስፈልጋል ነው ህልሜ። እኔ ጀምሬዋለሁ። ወደፊት የፊልም ቤቶች፣ የቲያትር ቤቶች፣ የሲኒማ ቤቶች እስኪጨናነቁ ድረስ የሚያወጣ ሀሳብና ምርጥ ተዋንያን ማብጣት ነውና ስለዚህ አሁን ጀምረናል። በቪክቶሪ ፊልም አካዳሚ እየወጡ ያሉ ተዋናይ እጅግ በጣም ታሪክ ሰሪዎች ከስሜት ከውስጥ የሚተውኑ ናቸውና ይህን ታሪክ ይገለብጡታል ብዬ አስባለሁና በኢትዮጵያ ፊልም ኢንዱስትሪ ውስጥ አዲስ መንገድ መጀመር ወይም ታሪክ መስራትን አስባለሁ። ፍቅረኛ ወይም ገርል ፍሬንድ አለ ወይ የሚለው ጥያቄ ስመልሰው ከኔ እድሜ አንጻር ባለትዳር ነው ወይ ትዳር የለም ወይ አገብታል ወይ አላገባህም የሚል አድርጌ ላስተካክለውና ከእድሜ አንጻር አላገባው። እሺ በቀጣይ በአዳዲስ ስራዎች ብንገናኝ አሁን ብዬ አስባለሁ። ለምሳሌ አሁን እንደዚህ አይነት እድል አግኝቼ ያለማመስገን አይቻልም። በልዩ ሲኒማ ደራሲና ዳይሬክተር ምስካኤል ፍስሐ እንደገና ደግሞ ፕሮዳክሽን ማናጀሩ ትግስቱ ፍስሐ እጅግ በጣም ታሪክ የሚሰሩ ከካሜራ ጀርባ የሚሰሩ
ወጣቶች ናቸው እና በእነሱ የተጀመሩ ስራዎች አሉ። ተከታታይ የሆኑ ሃይስኩል ላይፍ አሉ። ለምሳሌ አፍላ ፍቅር የተሰኘ ተከታታይ ድራማ አለ። በጣም የሚገራርም አይዲያ ያለው ዘመን ተሻጋሪ ሀሳብ ነው። ጀርባ ባይደክሞ ከፊት ለፊት ያሉትን ስክሪን ላይ የምናውቃቸውን አናገኝም ነበር። ይህን ሀሳብ ይዞ መጥቶ አምነው ከኛ ጋር አብረን እንስራ ብለው በወቅቱ ተማሪ የነበሩት የመጀመሪያ ባች ኤርሚያስ፣ ሀና፣ ሌሎችም የነበሩ በዛ ሰዓት የነበሩ በዋና ገጸ ባህሪነት ሲሰሩ የነበሩት እነሱ አሁን ትልቅ ስራ እየሰሩ ነው ያሉትና ሌላውም የዋዳን ደራሲና ዳይሬክተር ዘርፌ አምላኩ እሷም የመጀመሪያ ባች የኛ ቤተሰብ ናት። እጅግ በጣም ደስ የሚል የስራ ግንኙነት ያላት ነውና ሌሎችም ስራዎች ወደፊት እንሰራለን ነው። እንደ ምሳሌ እነዚህን ሰራን ማለት እነዚህ ላይ እናቆማለን ማለት አይደለም። በጣም ብዙ ተከታይ ድራማዎችን፣ የሲኒማ ስራዎችን፣ የተከታታይ በቴሌቪዥን ድራማዎችን በድርሰትም በትወናም እንደ አካዳሚያችን አሁን ያለውን ስም ጠብቀው አስጠብቀው እንደገና ደግሞ የሚያሻግሩ አዲስ ተተኪ ትውልዶች አሉ። አሁን ወደ 4ኛ ባች መተናል። አሁን እነዚህ 4ኛ ባች ታሪክ ሰሪዎች ባች ናቸው። ለነዚህ በጣም ከዚህ በፊት ከነበረው ያስተምሮ ሲስተም ከዚህ በፊት ከነበረው የስራ ሲስተም የበለጠ ስራ የሚጠበቅባቸውና እየተሰራባቸውም ያሉ ስለሆነ በእነዚህ ደግሞ እጅግ በጣም ተስፋ አለኝና አዲስ ስራ እንደምንሰራ ተስፋ አድርጋለሁ። በህይወቴ አደርገዋለሁ ብዬ እጅግ በጣም የለፋውበት ግን ያላደረኩት ነገር ቢኖር ሊኖሩ ይችላሉ። ግን ምናልባት በዚህ በኮንስትራክሽን ዘርፍ ላይ ሰራለሁ ብዬ ያሰብኳቸው ብዙ ነገሮች አሉ። ሪል ስቴቱም የጊዜ ጉዳይ ነው። እንደ ቪክቶሪም በጣም ከጠነከርን ቪክቶሪ ፊልም ብቻ ሳይሆን ቤትም እንሰራለን። ጠንካራ እልም አለኝ። እሱ ላይ ትንሽ አሁን ወደዚህኛው በጣም ትኩረት አድርጌ እየሰራው እሱን ትንሽ ሉዝ አድርጌ በጣም የደከምኩበት ነው የተማርኩበት ነው። ሰፊ ሙያ ያለኝም ነው። በዚህ ዘርፍ በጣም ብዙ የሚያውቁ ባለሀብቶችም አሉ። የግል ቤት የገነባውላቸው፣ የማህበር ቤት የገነባውላቸው ሰዎች አሉና እሱን ወደፊት ጠንከር አድርጌ እዚህ ካሉ ሰዎችም ከሌሎችም ባለሙያዎች ጋር አድርጌ እንደምሰራ ተስፋ አድርጋለሁ። ምግብ ማብሰል ላይ ያው ምግብ ማብሰል እውነት ለመናገር ምግብ ማብሰል አልችልም። አይደለም ማብሰል የበሰለ ምግብ አቅርቦ መብላት አልችልም። በዚህ ትንሽ ክፍተት አለብኝና ቤትም ሁሌ ማዘር ቻሌንጅ የምታደርገኝ ይሄንን ነው። ነገ የራስን ኑሮ ስትኖር ኢቭን አሁን ራስ ወጥተህ እንትን ካሉን ምን ትሆናለህ ትላለችና ምግብ ማብሰል ላይ ብዙ አይደለም። በቃ ጭራሽ መክተፍ ምናምን ሁሉ ያቅተኛል። ትንሽ ሴቶች ቤት ስላሉ ሊሆን ይችላል፣ እድል እናገኝ አድርገን ሊሆን ይችላል። ይሄ ማስተካከል እንዳለብኝ አስባለሁ። ምግብ ማብሰል ላይ ጭራሹን የለውበትም። ሶሻል ሚዲያ ያው ዩቲዩብ እንደ ዩቲዩብ የዩቲዩብ ቻናል የራሳችንም አለን። በተጨማሪ ፌስቡክ፣ የተለያዩ ሚዲያዎችን ለእውቀትም ለመረጃም እጠቀማለሁ። ቲክቶክ ላይ እንደ አዲስ ገና እየተንቀሳቀስን ያለ ነው። ከዚህ በፊት የነበረን ስለ ቲክቶክ ጥሩ አልነበረም። አሁን ላይ ግን ለካ የራስን ኮንተንት ፈጥሮ ጥሩ ነገር ማስተላለፍም ይቻላል። ስለዚህ እኔ የምከተላቸው መረጃ የምፈልግባቸው መዝናናት የምፈልግባቸው ጣቢያዎች አሉ። በጣም ብዙ ትምህርት መማርባቸውም አሉና ስለዚህ አሁን ላይ መልካም እይታ ነው ያለኝ። ከዚህ በፊት የነበረ አሁን ተቀይሯል። ለመጀመሪያ ጊዜ ፍቅር ያዘኝ ያው ትንሽ እንዳልኩ ነው። ምናልባት እንደ መጀመሪያ ጊዜ ብዬ ማስበው ያቺ ጥምቀት ላይ ማየት ልጅ እና ፍቅር ማለት ምን እንደሆነ ላናቅ እንችላለን። አንዳንድ ጊዜ አሁን ላይ ሳስበው ፍቅር ነው ማለት ነው። ምክንያቱም 1 አመት እየጠበቁ ማግኘት ከተራ ላይ ነው። የመጀመሪያው አርብ እንትን የሚወጣበት ጊዜ ላይ ነው፣ ታቦት የሚወጣበት ጊዜ ነውና በሌላ ቀን አላገኛትም እኮ። የዛ ቀን ግን አንድ ሰፈር ስለሆነን አያት ነበረ ለ5 ተከታታይ አመታት ማለት ማየት ብቻ።
ይሄን አሁን እኮ ብታቅ ይገርማታል። እና አንዳንዶች በዛ ዘመን ማቃቸው ትልቅ ሆነው ልጅ ወልደው ምናምን አያቸዋለሁ። እና እንደዛ ልትሆን ትችላለች ልጅቷ። ስሟንም አውቃለሁ እንደገና መልኳም ይመጣብኛል። ግን ጀስት አሁን ላለው ሁኔታ ግን ፍቅር ከሆነ እንደ መጀመሪያ የሷ ነው ማለት ነው። በፊልም ቀረጻ ላይ ሁሉ ነገር ተዘጋጅቶ ምናልባት አክተር ወይም ደግሞ በወቅቱ አልመጣም ቢለኝ ወይም ደግሞ እንደዚህ አይነት ችግር ሲፈጠር በምን እፈታዋለሁ? ሩቅ ሜዳ አያስፈልግም። ምናልባት ትናንትና እንኳን ቀረጻ ላይ ይሄ ችግር ተፈጥሮ ነበር። ያደረኩት የመጀመሪያው ነገር ምንድነው? ተከታታይ ድራማ ነው እና አክተር ለመቀየር ነበር ያሰብኩት። እዛ ያለ የፕሮዳክሽን ማናጀር እና በኮንቲኒቲ የምታገለግል ልጅ ነበረች፣ ሴት ነበር የቀረችን እና እሷን ለማስገባት በመወሰንበት ሰዓት ላይ ለማንኛውም ቼክ ላድርግ ብዬ ስደውል እየመጣው ነው አለችኝ እና ያው የሷን ቀረጻ ላይ ታርገ ሌሎችን በመስራት ተስተካክሏል። በጣም ሜን ካራክተር ሆኖ ታሪኩ ያለሱ ወይም ያለሷ ካልሆነ በስተቀር በሌሎች ሰው መተካት አማራጭ አደርጋለሁ። አንዳንድ ጊዜ በእንደዚህ አጋጣሚ የተገኙ ታሪክ የሰሩ አክተሮች አሉ። ሹፌር ሆኖ ሄደው የገቡ እንደ ሰለሞን አለሙ ፈለቀ አክተር ነው፣ ማነው ሹፌር ነው፣ ግን አክተር ቀረ። በጣም በቃ የሚፈለግ በዚህ ጊዜ በቃ ግባና ተጫወት ተባለ። አሁን ላይ የምናየው ወይም ደግሞ ታሪክ የተሰራበትን ያ ሰው ለሰው ድራማ ላይ በጣም ትልቅ ስራ ሰርቷል። ግን መነሻ የሆነው ሹፌር ሄዶ ነው። አንዳንድ ጊዜ ምናልባት ድምጽ የያዘ ሰው፣ ምናልባት ካሜራ የያዘ ሰው፣ ምናልባት የተወሰነ የያዘ ሰው ኮንቲኒቲ ላይ ያለች ሴት ልትሆን ትችላለች። ለእነሱ እድል ማግኘት ሊሆን ይችላል። ሁሉ ነገር ተስተካክሎ አክተር ከቀረ ያሉትን አክተሮች መጠቀም ነው። ከነዛ ማይቻል ከሆነ ግን ቀረጻ መሰረዝ ነው። ቀረጻ መሰረዝ ግን እጅግ በጣም ልብ ያሳዝናል፣ ይከብዳል። ግን አማራጭ አይኖርም። እሱን ነው የማደርገው። እሺ ለማመስገን የምፈልጋቸው ሰዎች አሉ። የመጀመሪያ የሚሆነው እናቴ ናት። እናቴ ወይዘሮ አይናለም ዘነበ እጅግ በጣም ነው ማመሰግናት። እናትም አባትም ሆና ነው ያሳደገችን። ይህን ስል አባት በህይወትም እያለ እናታችን ናት ያሳደገችን። አንዳንድ ጊዜ አባት ኖሮ ሮል ላይ ኖሮ ይችላል። እንጀራ አባቴ ድክመት አለበት እያልኩ አይደለም። ግን በቃ በብዙ ቻሌንጅ 6 ልጅ ነው ያሳደገችው። በጣም ከባድ ነው። በአሁኑ ሰዓት አንድ ልጅ ማሳደግ ከባድ ነው። 6 ከኔ በላይ ታላቅ አለ። ከኔ በታች ያሉትንም በደንብ አርጋ አሳድገናለች። መልኳን ቀይራ ጉልበቷን ከስክሳ ሳትበትነን። የሚገርም አባቶቻችን ወይ ደግሞ የኔ አባት በጣም ሀብታም ነው። በጣም ሀብታም ነው። በጣም አሁን ሳስብ ለዚህ ነው ሞቷል የምለው። እጅግ በጣም ሀብታም ነው። ግን አልሰጠም ብላ ዋጋ ከፍላ ይሄን የመሰለ ማንነት እንዲኖረኝ አድርጋ ያሳደገችኝ እናቴ ናት። እና እናትም አባትም ሆና ስላሳደገችኝ በቅድሚያ እሷ ነው የማመሰግነው። ሌላው ታላቅ ይላል ሰው ታናሽ እህቴ ከናን በጣም ጎበዝ ናት። እንደ ታናሽ ሳትሆን አሁን ምን ያለው ህልሜን እንድኖር አሁን በኪነ ጥበብ ኢንዱስትሪ ላይ በጣም ፎከስ አድርጌ እየሰራ በጣም ብዙ ክፍተት አለ ቤት ውስጥ። ስለዚህ ያ ክፍተት አሁን ተረኛ እኔ ነኝ ብላ ቤት ውስጥ ምንም እንዳይጎል አድርጋ ቤቱን ቀጥ አድርጋ በመያዝ እኔ ህልሜን እንድኖር አይዞክ በርታ እያለችኝ ያለችው ከናናትና ከናንን እጅግ በጣም አመሰግናለሁ። ሌሎችም ከሷ ጋር ተያያዥነት ያላቸው ሰዎች አሉ፣ አይዞ በርታኝ የሚሉ በሷ በኩል ማቃቸው አሉ። እነሱን አመሰግናለሁ። በድካምም በጥንካሬም አንዳንድ ጊዜ ከብዙ ሰው የምትማረው ነገር አለ። እጅግ በጣም ብዙ ማመሰግናቸው አሉ። ዘርፌ አምላኩን አመሰግናለሁ። ምስክር ፍስሐ ጽዮን አመሰግናለሁ። ትግስቱንም ሌሎችም አሁን የኛ ስም በየቦታው የሚያነሱ የአፍላ ፍቅር ክሮች እነሱን እጅግ በጣም አመሰግናለሁ። እዚህ ለመድረስ አሁን ላለንበት ህልማችንን ብዙዎች አሁን እኛን ለመቀላቀል ሲመጡ ኢቨን ዛሬ እንኳን አፍላ ፍቅርን አይተን ነው የሚሉ በጣም ብዙ ሰዎች አሉና ለዚህ ኢንስፓይሬሽን ትናንት የተማሩበትን ቦታ ትናንት ያዩትን ነገር ሳይረሱ መጥተው ላመሰገኑት ለእነሱ ሁሉ ማመስገን እፈልጋለሁ። በዚህ አጋጣሚ ስማቸውን ያልጠቀስኳቸው ግን በእኔ ህይወት ውስጥ ትልቅ ሮል ያላቸው ሰዎች ቢኖሩ እነሱን ሁሉ አመሰግናለሁ። እጅግ በጣም አመሰግናለሁ። ቴንክ ዩ ቬሪ ማች። ስለ ታለንት ሲኒማ በመጨረሻ ለመናገር እፈልጋለሁ። ታለንት ሲኒማ በአጭር ጊዜ ውስጥ የተቋቋመ ኮንተንቱና ሀሳቡ ለየት ባለ መልኩ ወደ ኢንዱስትሪ የመጣ ነውና
በቀላሉ ሀሳቦችን በማንሳት ብዙ ወጣቶችንና ቤተሰብ ነክ ታሪኮችን ለምሳሌ ጎዳና ላይ ያለውን ህይወት ማንም መስራትም ማሰብም አይፈልግም እና ብዙዎቻችን ስንጽፍ የሀብታም ልጅ ሆነን መስራት ነው የምንፈልገው የሀብታም ልጅ ሆነን መስራት ነው የምንፈልገውና ጎዳና ላይ ግን እውነተኛ ህይወት አለ። እንደዚህ አይነት ህይወቶች ላይ በጣም ፎከስ አድርጎ ይሰራልና የእውነት ህይወታችንን ራሳችንን እንድናይ ያደረገን ያለ ሲኒማ ነውና በዚህ አጋጣሚ ገና የመጀመሪያ ቀን ሰብስክራይብ አድርጌያለሁ። በጣም ብዙዎችንም ሰብስክራይብ እንዲያደርጉ ጋብዣለሁ። ይሄ ኢንተርቪው ጠቅሟችሁ ምናልባት ለእናንተ ጠቅሟችሁ እያያችሁ ያላችሁ ሰዎች ካላችሁ በቀጣይም እንደዚህ ታሪካቸውን ሼር የሚያደርጉ ሰዎች ለማየት እንድትችሉ ላይክ፣ ሼር እና ኮሜንት ሰብስክራይብ በማድረግ ታለንት ሲኒማዎችን እናበረታታ። የታለንት ሲኒማ ባለቤትም ቴዎድሮስ ሩፋኤል ምናልባት ከ4 እና ከ5 ዓመት በፊት ነው በወጋገን ኮሌጅ ላይ አብረን እንማር ነበርና እዛም ያኔም አብረን ለመስራት ታሪክ ለመቀየር እናስብ ነበር። ያው ሁለታችንም የተለያየ አይነት ስራዎች እየሰራን ስለነበረ ወቅታዊ የሆነ ኑሮን ማሸነፍ ስለነበረብን ነውና ይታገላል። በቴዶ ካስቲንግ በጣም ብዙዎችን ለስራ በቅቷል። በጣም ብዙ ስራዎችም እኔም የታየውበት ስራዎች አሉ እዛ ከሱ ጋር በነበረን ወቅት ማለት ነውና አሁን ላይ ደግሞ እንደ አዲስ በታለንት ሲኒማ በሚድ መጥቶ እንደ አዲስ እየሰራ ነውና እጅግ በጣም እሱንም አመሰግናለሁ። ቴንክ ዩ ቬሪ ማች